እንቁላላችንን እንደዚህ ሰንጠቅ ያደረግን ትንሽ የወጡ የቁሌቱ ወደ ውስጡ እንዲገባ ጣዕሙ ቆንጆ እንዲሆን ነው ይሄንን የምጨምረው ማለት ነው። ስለዚህ እንደዚህ አድርገን እንቁላላችንን ጨምረናል። አሁን የዶሮ ወጣችን በምታዩት መልኩ ባማረ ቆንጆ የዶሮ ወጥ ጥብስ ያለ በቃ ምን ብዬ እንደምነግራችሁ አላውቅም። እናንተ ራሳችሁ ስም አውጡለት። በጣም ቆንጆ ትክክለኛ የኢትዮጵያ ዶሮ ወጥ ባህላችንን ያለቀቀ ቆንጆ ዶሮ ወጥ ሰርች ጨርሻለሁ ማለት ነው። እንደዚህ አሳምረን ዶሮአችንን ሰርተን በዓላችንን እንድናሳልፍ ነው። እንግዲህ በዓሉ የሚመጣው የገና በዓል የተባረከ የተቀደሰ እንዲሆንልን ለሀገራችን ሰላም የምንሰማበት እግዚአብሔር አምላክ ሁላችንንም በፍቅር የሚያኖርበት ዘመን እንዲሆን እመኛለሁ። ስለተከታተላችሁኝ አመሰግናለሁ።